የሚጻፉትን ነገሮች ፕላን አላደረኳቸውም። ያው እዚህ እየጻፍን እንደባለፈው ትሬድ እናደርጋለን። አይ ሚን እንወያያለን። ሶ the first thing ዛሬ እንድናይ የምፈልገው ስለ ፊቦናቺ ነው። ፊቦናቺ ማለት ላይክ እንደ ፕሪሚየም ዞን ኦር ዲስካውንት ዞን የሚባል ፖይንት አለ። ፕሪሚየም ዞን ኤንድ ዲስካውንት ዞን ማለት ኢት ሾውስ የሆነ አልጎሪዝም ነው። ላይክ ራሱን የቻለም ስትራቴጂ ነው። ሰሞንስ እንደዛ ሊጠቀሙ ይችላል። ለምሳሌ እንደዚህ ቢሆን ይሄ ላይክ ስሪ መስመሮች ይታያቸዋል አይደለ? ፊት ለፊታችሁ ላይ እነዚህ ሶስት መስመሮች ምንድነው? አሁን ይሄ ፖይንት የታለ? ከዚህ እስከዚህ ያለው ፖይንት ከላይ ያለው በመሀለኛው መስመር እና በላይኛው መስመር መሀል ላይ ያለው ጋፕ ምንድነው? ፕሪሚየም ዞን። ፕሪሚየም ዞን ማለት there is a lot of buyers and እዚህ ፖይንት ላይ የሆነ ነገር ባይ ለማለት ኢትስ ዩር ኤክስፔንሲቭ ነው፣ ወይም ደግሞ እዛ ፖይንት ላይ ፕሪሚየም ዞን ነው፣ ዲስካውንት ዞን አይደለም ማለት ነው። አጠቃቀሙን አሳያችኋለሁ። ስለዚህ ቴክስት ልጻፍልህ። ይሄ ቤዚክሊ እሺ፣ ሶሪ አንዴ ኦኬ። ፕሪሚየም ዞን ወደ ሀሳቤ ስንመለስ ፕሪሚየም ዞን እና ዲስካውንት ዞን አለ ማለት ነው። ላስመርላችሁ። የሰማያዊው ላይክ ፕሪሚየም ዞን ብላችሁ ያዙት። እንደን ይሄ ቀዩ ዞን ዲስካውንት ዞን፣ የኪሳራ ዞን ማለት ነው። ሶ ቤዚክሊ ማርኬቱን ኤክስፔክት የምታደርጉት እንዴት ነው? መሀል ላይ ያለችዋ ደግሞ 50% ነች። 50% ማለት 50% ነው። 50-50 ነው። ማርኬት እዛ ፖይንት ላይ ሪያክት አድርጎ ሪል ሙቭመንት ያሳያል ማለት 50% ነው ማለት ነው። ስለዚህ ማርኬት መጥቶ እዚህ ፖይንት ላይ ሪያክት አድርጎ ከሄደ ኢትስ ፕሪሚየም ዞን፣ ወይም ደግሞ እዛ ጋር ኮንፊደንስ ሆናችሁ ትገባላችሁ። ኮንፈርም ያደርጋችኋል። ይሄ ፕሪሚየም ዞን ማለት ነው። ማርኬት መጥቶ እዛ ፖይንት ላይ ሪያክት አድርጎ ከሄደ ማለት ነው ፕሪሚየም ዞን። ከ50% በላይ ዊን ሬት አለው እዚህ ፖይንት ላይ ሪያክት ቢያደርግ። ሁለተኛው ደግሞ 50% ማርኬት 50% ላይ መጥቶ ሲመጣ ኒድ ኮንፈርሜሽን ነው። እዚህ ፖይንት ላይ ሪያክት አድርጓል ማለት 50-50% ነው። ማርኬት 50% ወደ ላይ የመሄድ ቻንስ አለው፣ 50% ወደ ታች የመሄድ ቻንስ አለው ማለት ነው። ሶ ሜቢ ዊን የመሆን ቻንሱ ከፍተኛ ነው ማለት ነው። ሶ ማርኬት ደግሞ መጥቶ ዲስካውንት ዞን ላይ ሪያክት አደረገ ማለት፣ ወይም ደግሞ የኪሳራ ዞን ላይ መጥቶ ሪያክት አደረገ ማለት ዲስ ፖይንት ምንድነው? ኪሳራ ዞን። እዛ ኤክስኪዩት ብታደርጉ ሉዝ የማድረግ ቻንሳችሁ ነው ከፍ የሚለው እንጂ ዊኒንግ ሬታችሁ አይደለም ከፍ የሚለው ማለት ነው። ሶ ስለዚህ ፖይንት አንዴ ስለ ፊቦናቺ ላይ ጠቅለል አድርጌ ካነሳው ወደ ምን እንሄዳለን? እኔ ወደ የምጠቀመው በጣም ዜሪ ሎት ኦፍ ፊቦናቺዎች፣ በጣም ብዙ አይነት ፊቦናቺዎች ነው ያሉት። ሶ ኤምኤስኤንአር ስትራቴጂ ራሱን የቻለ ፊቦናቺ አለው። አይሲቲ ራሱን የቻለ ፊቦናቺ አለው። ፕራይስ አክሽን ራሱን የቻለ ፊቦናቺ አለው ማለት ነው። ሶ ይሄ የኤምኤስኤንአር ስትራቴጂ ፊቦናቺ ነው። ስለዚህ ቤዚክሊ ማርኬቱን እንዴት እንደምትዘረጉትና ከምን አይነት ዌይ እስከ ምን አይነት ዌይ እንደምትጠቀሙት አሁን ቪዲዮ አሳያችኋለሁ። ግን ቤዚክሊ ማርኬቱን ኤክስፔክት የምታደርጉት እነዚህ ሶስት መስመሮች አሉ። ማርኬት እነዚህ ፖይንቶች ላይ ሪያክት ቢያደርግ ነው እዚህ ፖይንት ላይ አላይን የሚያደርግ ሃየር ታይም ፍሬም ላይ አላይን የሚያደርግ ኪ ሌቭል ፓወርፉል ነው፣ ወይም ደግሞ ሪጀክት የመደረግ ቻንሱ ሃይ ነው። አሁን አም ሾዊንግ ዩ ላይክ የኔን ኤ ፕላስ ሴታፕ ነው እዚህ ጋር እያሳያችኋለሁ። ስለዚህ ማርኬት እዚህ ፖይንት ላይ ሪያክት ቢያደርግ ሞር አሪፍ ነው። ኦር እዚህ ፖይንት ላይ አይ ሚን እዚህ ፖይንት ላይ ሪያክት ቢያደርግ አሪፍ ነው። ላይክ ኢትስ ኮንፈርም ዩ ማለት ነው። እዛ ፖይንት ላይ ሪያክት ቢያደርግ ኮንፈርሜሽን ኤ ፕላስ ሴታፕ የመሆን ቻንሱ ሃይ ነው ማለት ነው። ከነዚህ ከሶስቱ መስመሮች አንዱ ሌቭል ላይ ሪያክት ቢያደርግ ማርኬት ኢትስ ፐርፌክት ዩዝ ማለት ነው። ሶ ቤዚክሊ እነዚህ ፖይንቶች ደግሞ እንዴት ማርክ እንደምታደርጓቸው እና ከምን አይነት ዌይ እንደምታሰምሯቸው አሳያችኋለሁ ማለት ነው። ሶ ቤዚክሊ ለሁለት ፐርፐዝ ነው የምትጠቀሙት። የመጀመሪያው ፐርፐዝ ምንድነው? ኪሌቭሎችን ማርክ ለማድረግ። ኪሌቭል ማለት ሃየር ታይም ፍሬም ላይ ከሆነ ሌቭል አስምራችሁት ኪሌቭሎችን ማርክ ለማድረግ ትጠቀሙታላችሁ። ሁለተኛው ፖይንት ደግሞ ኢንተሪ ወይም ደግሞ ኤክስኪዩት ለማድረግ ትጠቀሙታላችሁ ማለት ነው። ስለዚህ ይሄንን ካወራን ላይክ ወደ ቻርት ገብቼ በደንብ ላሳያችሁ። ቤዚክሊ በላይን ቻርት ላሳያችሁ። ለምሳሌ ማርኬት ቆይ የሆነ አንድ ፒዲኤፍ አለና በጣም የሚገርም ፒዲኤፍ ነው፣ እሱ ላይ ያየሁት እንገራችሁ። ኦኬ ፒዲኤፍ እሱ ዳውንሎድ እስከሚሆን ላውራችሁ።
ዳውንሎድ ሆኗል። ዜር ኢዝ ኤ ሎት ኦፍ ፊቦናቺ። እኔ ቤዚክሊ የኔን ኦፒኒየን ብቻ የዛሬውን ይሄኛውን ብቻ አሳይቻችሁ ለዛሬ እንትን እንላለን ማለት ነው። ቤዚክሊ እንዴት ነው መሰላችሁ? ለምሳሌ ማርኬት እንደዚህ ራን እያደረገ ከመጣ እንደን እንደዚህ መጥቶ ራን እያደረገ ከሄደ ከዛ ዴር ኢዝ ኤ ሃይ ኤንድ ሎው እዚህ ፖይንት ላይ ለምሳሌ እንደዚህ ኦኬ ማርኬት እንደዚህ ቢሆን እንዴት ነው ፊቦናቺያችሁን የምታሰምሩት? ቤዚካሊ እዚህ ሃይ አለ፣ ከዚህ ሃይ ወደ ታች ታሰምሩታላችሁ። ከሃዩ ወደ ሎው ይሄ ለባይ ነው። እሺ ወይም ደግሞ ፎር ቡሊሽ ሴታፕ ነው ይሄን ኤክስፔክት የምታደርጉት ወይም ደግሞ የምትዘርጉት። ስለዚህ ማርኬትን እንዴት ነው ኤክስፔክት የምታደርጉት? ማርኬት መጥቶ እዚህ ፖይንት ላይ ሪያክት እንዲያደርግ ነው ኤክስፔክት የምታደርጉት ቤዚክሊ። ማርኬቱን እንደዚህ ነው ኤክስፔክት የምታደርጉት። እቺ ፖይንት ላይ ወይም እቺ ፖይንት ላይ ኤክስኪዩትን ለማድረግ እንትን ትላላችሁ ማለት ነው። ትንሽ የፊቦናቺ ኮንሰፕት ያው ዴይ ቱ ዴይ ፕራክቲስ ስታደርጉት ነው እንጂ እንዲህ ሃይላይትሊ ሲነገር ትንሽ ድንግር ሊላችሁ ይችላል። ቤዚክሊ እኔ ኤ ፕላስ ሴታፕ ላይ ፊቦናቺ አድ ስለተደረገበት ነው ማለት ነው። የፎር አወር ታይም ፍሬም ላይ ሄጄ ላሳያችሁ። ፎር አወር ታይም ፍሬም ላይ ቤዚክሊ ይሄውን ለሴል ነው ኪ ሌቭል ማርክ ለማድረግ ነው የምጠቀመው ይሄ። ስለዚህ እዚህ ጋር ምን አለ ላይክ እዚህ ጋር ሃይ አለ፣ ስዊንግ ሃይ ኤንድ ስዊንግ ሎ አለ አይደል? እዚህ ፖይንት ላይ ወደ ካንድል ቻርት ስቀይሩት እንደዛ ገልጾ ነው ይታያል። ስለዚህ እንዴት ነው ፊቦናቺያችሁ የምታሰምሩት? ላይክ ለሴል ስታስቡት ወይም ደግሞ ማርኬቱ ፎር ቤሪሽ ሞመንት ስታስቡት እንዴት ነው የምታሰምሩት? ፍሮም ዲስ ሃይ ቱ ዲስ ሎ ማለት ነው። ከዚህ ሃይ እንደዚህ ጠቃልጋችሁ ትይዙትና እስከታች ድረስ ትዘረጉታላችሁ ማለት ነው። ቤዚክሊ ለሴል ሲሆን እኒህ ፖይንቶች ላይ ሪያክት የማድረግ ቻንሱ ሃይ ነው። ይሄ ከሁለቱ ይሄኛው 3 ሰረዝ እና ይሄኛው 3 ሰረዝ። ለባይ ሲሆን ደግሞ ይሄኛውና ይሄኛውን በተጠቀሙት ሞር አሪፍ ነው ማለት ነው። ስለዚህ ማርኬት መጥቶ እዚህ ፖይንት ላይ ሪያክት አድርጎ ዳምፕ እያደረገ ነው። የፎር አወር ታይም ፍሬም የዛሬ ማርኬት ፕራይስ አክሽን ነው። ስለዚህ ይሄን ኪ ሌቭል ማርክ ያደረኩት ምን ተጠቅሜ ነው? ፊቦናቺ ተጠቅሜ ነው። ካያችሁ ከሱ በፊትም ከሱ በኋላም ዴር ኢዝ ኤ ሎት ኦፍ ኪ ሌቭልስ፣ ግን ያንን ፊብ አላይመንት አድርጓል፣ ሪስፔክት አድርጎታል። ይሄ ኦሲ ሌቭል ነበር ማርኬት ሪስፔክት አላደረገውም። ይሄም ኦሲ ሌቭል ነበር ሪስፔክት አላደረገውም ማርኬት ግን መጥቶ ፊቦናቺ አላይመንት ያለበትን ኪ ሌቭል ሪስፔክት አደረገ። ኢት ሾውስ ኢትስ ዩር ኤ ፕላስ ሴታፕ ወይም ደግሞ ይሄ ኪ ሌቭል ሪስፔክት የመደረግ ቻንሱ ሃይ ነው እያላችሁ ማለት ነው። ለባይ ደግሞ እንዴት እንደምታዩት ልንገራችሁ። ለምሳሌ ፎር ሃወር እዚህ ጋር ሪጀክት አድርጓል አይደለም? የፎር ሃወር ኪ ሌቭል ሪጀክት ከተደረገ በኋላ ቀጣይ ደግሞ ማርኬት ከሱ ሌቭል ሪጀክት ካደረገ በኋላ በኔክስት ኪ ሌቭል ወይም ደግሞ በኔክስት ሪጀክሽን ፖይንት የሚሆነው የትኛው ነው ብላችሁ ማየት ስትፈልጉ እንደገና ያው ለሴል ነው። ለባይ ደግሞ ፍሮም ዲስ ሎ ቱ ዲስ ሃይ ታሰምሩታላችሁ ማርኬቱ ፊቦናቺያችሁ። ስለዚህ ማርኬት እቺ ሌቭል እቺ ኬም ሌቭል ከምኗ ጋር አላይን አደረገ? ከዚህ ከስሪ ዶቱ ወይም ደግሞ ከሶስት ሰረዙ ጋር አላይን አደረገ። ስለዚህ ይሄ ፖይንት ሪስፔክት የመደረግ ቻንሱ ሃይ ነው። እዚህ ጋር እንድታውቁ የምፈልገው ነገር ምንድን ነው? ማርኬት ሰምታይምስ ፊቦናቺ አላይመንት የሌለባቸውን ፖይንቶች ሪስፔክት የማድረግ ቻንስ ሃይ ነው። ከዚህ ላይ ያልኩበት ምክንያት ምንድን ነው? ማርኬት ቤዚክሊ ራን የሚያደርግበት በጣም በተለያየ አይነት ዌይ ነው ራን የሚያደርገው። ፋንዳሜንታሊ ራን ያደርጋል፣ ቴክኒካሊም በብዙ አይነት ዌይ ነው ማርኬት ራን የሚያደርገው። ስለዚህ ግዴታ ፊቦናቺ አላይመንት ጠብቃለሁ ብላችሁ ሴታፓችሁን እንዳታጡት። ዳስ ዘ ፖይንት። ስለዚህ ሁልጊዜ ኪ ሌቭላችሁ ላይ ፊቦናቺ አላይመንት አጠብቁ፣ ኢንተሪያችሁ ላይ ፊቦናቺ አላይመንት አጠብቁ ማለት ነው። ሌት ሚ ሾው ዩ ሰምቲንግ። አሁን እዚህ ጋር ማርኬት እኔን ሚስ አድርጎኝ ራን እያደረገ ነው አይደለ? ስለዚህ ማርኬት ለባይ ስታስቡት እንዴት ነው የምታሰምሩት ብያቸው። ፍሮም ሎ ቱ ሃይ አይደለ ማርኬት የምታሰምሩት ፊቦናቺ። ስለዚህ ከዚህ ሎ አነሳውና እስከዛ ሃይ አሰምረዋል። ስለዚህ ማርኬት ቤዚክሊ መጥቶ ከየቱ ጋር አላይን አደረገ? ከኔ ኢንትሪ ጋር አላይን አደረገልኝ። ስለዚህ ይሄን ፖይንት ጠብቀዋለሁ። ይሄንን ፖይንት የተጠቀምኩበት ሪዝን ፊቦናቺ አላይመንት አለው ብቻ ብዬ አይደለም። ፊቦናቺ አላይን ስላደረገ ብቻ አይደለም ይሄን ፖይንት የተጠቀምኩት ያለው የራሴ የሆነ እይታ አለኝ፣ እሱን አሳያችኋለሁ። ስለዚህ ለኢንትሪም ስትፈልጉት በዚህ አይነት ወይ ነው የምትጠቀሙት ማለት ነው። ስለዚህ ሌላም ሴታፕ ማየት እንችላለን። ላይክ እሺ ይሄንን ሴታፕ ስለ ፊቦናቺ በደንብ ዲፕሊ ማዳመጥ አለባችሁ። ፕሪሚየም ኤንድ ዲስካውንት ዞን ትንሽ ግር ስለሚላችሁ ማለት ነው። እዚህ ጋር እንደምታዩት ነው። ይሄንን ትሬድ እያየሁት የነበረው ለሴል ነው አይደል? ማርኬት እዛ ፖይንት ላይ ሪያክት ከማድረጉ በፊት አሰምራለሁ። ሳሰምር ማርኬት መጥቶ ምኑ ጋር አላይን አደረገልኝ? ይኸው ኢንትሪ ፖይንቴ ጋር አላይን አደረገልኝ። ለሴል ስትፈልጉት ወይ እዚህ ጋር ወይ እዚህ ጋር ከላይኛው ካሉት ከሁለት አንዱ ላይ ሪያክት ቢያደርግ ኢትስ ፓወርፉል ወይም ደግሞ ተመራጭ ነው።
ስለዚህ ማርኬት እዛ ፖይንት ላይ ሪያክት አደረገልኝ። እንደምታዩት ማርኬት አግሬሲቭሊ ዳምፕ አደረገ ማለት ነው። ፊቦናቺ የምትጠቀሙት ምንድነው? ዴር ኢዝ ኤ ሎት ኦፍ ኪ ሌቭልስ፣ ሎት ኦፍ ኢንትሪ ፖይንት። ከነዛ መሀል ነጥላችሁ ለመጠቀም ወይም ደግሞ ፓወርፉል የሆነው ኪ ሌቭል የትኛው ፖይንት ወይም ደግሞ ፓወርፉል የሆነው ኢንትሪ ፖይንት የትኛው እንደሆነ የምታዩበት ነው ማለት ነው። ፊቦናቺ አላይመንትን ጨረሰ። ስለዚህ ታይም ፍሬም አላይመንት ደግሞ የሚለውን ፖይንት ልንገራችሁ። ፊቦናቺ አላይመንት ላይ ጥያቄ ካላችሁ ሁለታችሁንም ልቀበላችሁ። ጥያቄ አለ? በጸሎት አይሰማም? ኦኬ የለኝም አለ። የኤረር ኔምስ ጥያቄ አለክ ዮሐንስ? ኦኬ ግልጽ ነው ማለት ነው። ሶ ኔክስት ቲንግ ደግሞ ምንድነው? ታይም ፍሬም አላይመንት ነው። ታይም ፍሬም አላይመንት ቤዚክሊ ታይም ፍሬም አላይመንት እንዴት ነው የምትጠቀሙት? ለምሳሌ 4 ሃወር ታይም ፍሬም ላይ ሄዳችሁ ስታዩ ኢፍ ዴር ኢዝ ክላሲክ ኤ ሌቭል ቢኖር፣ ለምሳሌ ክላሲክ ኤ ሌቭል ቢኖር ወይ ደግሞ ላይክ ኦሲኤል ሌቭል ቢኖር 4 ሃወር ላይ ያያችሁት ኦሲኤል ሌቭል ቢኖር ከዛ ድሮፕ አድርጋችሁ ስታዩት ያ ኦሲኤል ሌቭል ወደ ሌላ ክላሲክ ሌቭል ወይም ደግሞ ወደ ሌላ ኪ ሌቭል ተቀይሮ ካገኛችሁት ያ ፖይንትም ሪስፔክት የመደረግ ቻንሱ ሃይ ነው ማለት ነው። ለሚሾይ ሶ ለምሳሌ እዚህ ጋር 4 ሃወር ታይም ፍሬምን እንመርጣለን። እሺ ዴይን እንበለው። እሺ ላይክ አሁን እዚህ ጋር ምን ፖይንት አለ? እስቲ እያወራችሁ አንዴ ማይክሮፎናችሁን ኦን ብታደርጉት ደስ ይለኛል። እዚህ ጋር ለምሳሌ ፎር ኤግዛምፕል እሺ እየጠየቅኳችሁ እንድናወራ ስለፈለኩ ኦኬ እቺን ፖይንት ማርክ አድርጉልኝ። እቺ ፖይንት ምንድን ናት? እቺ እዚህ ጋር አሁን ማርኬት ሪስፔክት ያደረጋት እቺ ምንድን ነች? ምን ኪ ሌቭል ነች? የስ ሰር ኦሲኤል ሌቭል ነው። ይሄ ታይም ፍሬሙ ስንት ነው? ዴሊ ታይም ፍሬም አይደለ በጸሎት። ስለዚህ ዴሊ ታይም ፍሬም ላይ ይሄ ኦሲኤል ሌቭል ነበረ። ከዛስ 4 ሃወር ደግሞ ሄጄ ሳይው ምን ሆነ? ክላሲክ ቪ አይደለ? ክላሲክ ቪ ሆነች አይደል? ስለዚህ ተቀየረ ማለት ነው። አሁን ግር እንዳይልህ ነው። ቤዚክሊ ማርኬቱን አንተ ዲፕ ዳውን እያየኸው ስለሆነና ሄደ ኪ ሌቭሎችን ማርክ አድርገህ እያየህ ስለሆነ 4 ሃወር ላይ ያየኸው ኦሲ ሌቭል ድሮፕ አድርገህ ስታየው ሌላ ኪ ሌቭል ከሆነብህ ያ ፖይንት ፓወርፉል የመሆን ቻንሱ ሃይ ነው። ለኢንትሪም ይሁን ለኤክስኪዩሽን ኤክስኪዩት ለማድረግም ለኢንትሪም ለሃየር ታይም ፍሬም ኪ ሌቭል ማርክ ለማድረግም አላይን ቢያደርግልህ ሞር አሪፍ ነው። ስለዚህ ይሄ ፖይንት ምን ተብሎ ይጠራል? ታይም ፍሬም አላይመንት ተብሎ ይጠራል ማለት ነው። ስለዚህ አንድ ኪ ሌቭል ቤዚክሊ ታይም ፍሬም አላይመንት አለው ማለት ያ ፖይንት ሪስፔክት የመደረግ ቻንሱ ሃይ ፕሮባቢሊቲ ነው ማለት ነው። ስለዚህ ሁለት ነገሮችን አሳያችሁ። ቤዚክሊ አንድ ፖይንት ፊቦናቺ አላይመንት ኖሮትም ታይም ፍሬም አላይመንትም ካለው ኢትስ ፓወርፉል። ለምሳሌ ክላሲክ ኤ ሌቭል ማርክ እናድርግ። ሌላ አናዘር ኤግዛምፕል ለምሳሌ ያ ኦኬ ፎር እሺ አሁን ለምሳሌ በጸሎት ይሄ ፖይንት ምን ፖይንት ነው? ይሄ አርቤስ አይደል? አይ ሚን ኤስቢአር አርቤስ ሁለቱም ኤስቢአር ብለን ያዘው። እሺ ችግር የለውም። ኤስቢአር ፖይንት አለ አይደል? ማርኬት መጥቶ ኤችን ኤስቢአር ሌቭል ታፕ አደረጋት። እስቲ ያ ሬዚስታንስ ሌቭል አርቤስ። ስለዚህ ማርኬት ቴን ፖይንት መጥቶ ታፕ አደረገ አይደለም? ሰፖርት ቢካም ሬዚስታንስ የሆነን ኪ ሌቭል ታፕ አደረገ። ከዛስ 2 ሃወር ላይ ሄጄ ሳይው ምን ሆነ? ኦሲ አይደለ? ኦሲ አልሆነችም? ኦሲ ሆነ። ስለዚህ ይሄ ፖይንት ምንድነው? ቤዚክሊ ፓወርፉል ነው ማለት ነው። ፓወርፉል በጣም ፓወርፉል ፖይንት ነው። በዛ ላይ አስብ ኢማጂን ይሄ ፖይንት ምን ነበረው? ፊቦናቺ አላይመንት ነበረኝ አይደል? ሳሰምር ፊቦናቺ አላይመንት ኖሮት እንደገና ታይም ፍሬም አላይመንት ነበረው። በት ያው ይሄንን የመሰለ ስዊንግ የሆነ ትሬድ ሚስ አድርጌው ፉል ቲፒ ሰጥቶኛል ማለት ነው። ኢትስ ኤ ፓርት ኦፍ ዘ ጆርኒ ማለት ነው። ሶ ይሄን ነገር በደንብ እንድታዩ እፈልጋለሁ። ሶ በኔክስት ቲንግ ምንድነው ኤክስ ፋክተር የሚባል ፖይንት አለ። ኤክስ ፋክተር የሚባለው ፖይንት ቤዚክሊ እኔ ብዙ ጊዜ አልጠቀሙም ፐርሰናል ያልዋሻችሁ፣ ግን ብዙ ጊዜ ብትጠቀሙት ለእናንተ ይጠቅማችኋል። ሜቢ ላይ አስ እንደ ቢጊነር ኤምኤስሲናርን እንደ ቢጊነር አለ የተማራችሁ ያላችሁት እሱ ላይ ብትጠቀሙት ሞር አሪፍ ነው። ለምሳሌ ማርኬት እዚህ ፖይንት ላይ ሪያክት አደረገ እንደን ቱ ታይምስ መጣ። ከዛ እዚህ ፖይንት ላይ እንደዚህ ሄደ። ከዛ እንደገና መጣ። ከዛ እንደገና መጣ።
ከዛ እንደገና ወረደ፣ ከዛ እንደገና መጣ። ደን ማርኬት ዳምፕ አደረገ። ሶ ወደ ይሄ እሺ ሶ አሁን እዚህ ጋር ስለ ትሬንድ ላይን ሀሳብ ታውቃለህ አይደለም? በጸሎት ኤረር ኔም ስለ ትሬንድ ላይን ታውቃለህ ብዬ ኤክስፔክት አደርጋለሁ። ግን አናውቅም የምትሉ ከሆነ አሁን ኤክስፕሌን ኢት በደንብ በጸሎት ስለ ትሬንድ ላይን ሀሳብ አውቃለሁ ማለት ነው። የስ ኤረር ኔም ታውቃለህ አይደል? ስለ ትሬንድ ላይን ዮሐንስ አለ። ችግር የለውም ጥያቄ ስለምቀበል ኖርማል ነው። ሶ ቤዚክሊ ማርኬቱ እንዴት ነው ራን እያደረገ ያለው? እዚህ ፖይንት ላይ ቤሪሽ የሆነ ሙቭመንት ነበረ፣ አይ ሚን ቡሊሽ የሆነ ሙቭመንት አብሮ ነበረ። ሶሪ አቋረጥ ስታይል ኦኬ። ሶ እዚህ ጋር ምን ሌቭል አለ? ክላሲክ ሌቭል አይደለ? በጸሎት እዚህ ጋር ክላሲክ ሌቭል አለ። ስለዚህ ማርኬት ኤክስፔክት የሚደረገው እሷን ፖይንት ሪስፔክት እንዲያደርጋል። ከዛ አሁን ኤክስ ፋክተር የሚፈጠረው ምን ሲፈጠር ወይም ደግሞ ምን ሲሆን ነው? ከዛ በፊት ትሬን ላይን ኦከር ሲያደርግ ነው። ብዙ ጊዜ የኤምኤስኤንአር ትሬን ላይን ትንሽ ከሌሎቹ ለየት ያለ ነው። ገባ? ስለዚህ እዚህ ጋር ማርኬት አንድ ትሬን ላይን አለን። እዚህ ጋር እሺ ጋር ላድርግላችሁ። ስለዚህ የመጀመሪያው ፖይንት የትኛው ነው? ታፕ የተደረገው ትሬን ላይን አንድ፣ ሁለተኛውስ ይሄው። ስለዚህ አወር ኤክስኪዩሽናችን የሚሆን የትኛው ፖይንት ላይ ነው ማለት ነው? ይሄ ፖይንት ላይ ነው ማለት ነው። ይሄ የኛ ኤክስኪዩሽን። ስለዚህ ቤዚክሊ ኪሌቭልም አላይን አድርጎ ኪሌቭል አላይን አድርጎ እንደገና ትሬንድ ላይን እዛ ቦታ ላይ አላይን ሲያደርግ ምን ይፈጠራል? ኤክስ ፋክተር ተብሎ ይጠራል ማለት ነው። አንድ ተነካ፣ ሁለት ተነካ፣ ሶስተኛ ላይ ኤክስኪዩሽን ሰጠ ማለት ነው። ስለዚህ ትሬንድ ላይን አላይን ቢያደርግላችሁ ኢትስ ፓወርፉል ማለት ነው። ይሄ የኔ ኤክስኪዩሽን ሞዴል ነው። ብዙ ጊዜ አልጠቀመውም እኔ አልዋሻችሁም፣ ግን እኔ ብዙ አፕን ካደረገ እዛ ጋር ኦከር ካደረገ ኢን ፖይንት በደንብ ዲፕ ዳውን ነው የማየው። ስለዚህ ለቤሪሽ ካየ ነው ለቡሊሽ ደግሞ እንዴት እንደሆነ ላሳያችሁ። ኦኬ ቤዚክሊ ማርኬት እንዲህ ነበረ። ከዛ ኢንተር ወጣ። ኦኬ ከዛ ዳምፕ አደረገ። ከዛ ኢን ፖይንት ብሬክ አደረገ። ከዛ ዳምፕ አደረገ። ከዛ ወጣ። እንትን መጥቶ አንድ ስፔክት አደረገ። ወጣ ማለት ኦኬ ሶ ቤዚክሊ ስለ ትሬንድ ላይን ታውቃላችሁ። ትሬንድ ላይን ቤዚክሊ 3 ጊዜ ነው ታፕ መደረግ ያለበት። 1 2 ሶስተኛው ኤክስኪዩሽን የምታደርጉበት ፖይንት። ስለዚህ ይህንንም ፖይንት ማየት ትችላላችሁ። ከዚህ እንደዚህ ባሰነር እንደምታዩት ማርኬት ፈርስት ተች የቱ ጋር ነበረ? ፈርስት ተች እዚህ ጋር አይ ሚን ሰከንድ ተች ነው እሱ። ፈርስት ተች እዚህ ጋር ነበረ። ሰከንድ ተች ይኸውና። ከዛ በኋላ ኤክስኪዩት የምታደርጉት የትኛው ፖይንት ላይ ነው? እዚህ ፖይንት ላይ ኤክስኪዩት ታደርጋላችሁ። እዚህ ጋር ምን ሀፕን አድርጓል ማለት ነው? ኤክስ ፋክተር ሀፕን አድርጓል ማለት ነው። ሶ ቤዚክሊ እኔ እነዚህን 3 ፖይንቶች ይጠቀማቸዋሉ ማለት ነው። ፊቦናቺ አላይመንት፣ ታይም ፍሬም አላይመንት ኤንድ ኤክስ ፋክተር ሞዴሎችን እጠቀማለሁ ማለት ነው። ስለዚህ ቤዚክሊ ስለ ኤምኤስኤንአር ሀሳቤን አንዴ ጠቅላላ አድርጌ እናንተም ጥያቄ ካላችሁ ስለ ኤምኤስኤንአር ዛሬ እንጨርስ። በሶስተኛ ነው ስንተኛ ክላሳችን ነው? ሶስተኛ ይሄጋ በሶስተኛ ክላሳችን ስለ ኤምኤስኤንአር እንጨርስ። ዛሬ ሀሳባችንን በደንብ ዲፕ ዳውን አውርተን እንጨርስ። ከዛ ኔክስት ላይ ስለ ሲአርቲ እንገባለን ማለት ነው። ስለዚህ ስለ ኤምኤስኤንአር ሞር ጠቅለል ያለ ኤክስፕላኔሽን ልስጣችሁ ማለት ነው። ሶ ቤዚክሊ ኤምኤስኤንአር እንዳወራኑ ነው። አይ ቲንክ ኮንቨርሴሽናችንም ጥሩ ነበረ። እኔም ኤክስፕሌን ሳደርገው በጣም አሪፍ ነበረ። ስለዚህ ኤምኤስኤንአር ቤዚክሊ ምንድነው? የማሌዥያን ሰፖርት ኤንድ ሬዚስታንስ ነው። ሚኒሙስ በደንብ እነዛ ነገሮች ላይ እናውቃቸዋለን። ስለዚህ ማሌዥያን ሰፖርት ኤንድ ሬዚስታንስ ደግሞ ቤዚክሊ የምትጠቀሙበት ሪዝን ምንድነው? ወይም ደግሞ ከሌሎቹ ስትራቴጂዎች ለየት የሚያደርገው በምንድን ነው? ዊዝ ሎ አማውንት ኦፍ ሪስክ ሀይ አማውንት ኦፍ ዊን ነው ቴክ የምታደርጉት አይደለ? ስለዚህ ትንሽ የሆነ ሪስክ አድርጋችሁ ሀይ አማውንት ኦፍ አርአር ቴክ ማድረግ የምትፈልጉ ከሆነ የማሌዥያን ሰፖርት ኤንድ ሬዚስታንስ ትጠቀማላችሁ ማለት ነው። ስለዚህ ማሌዥያን ሰፖርት ኤንድ ሬዚስታንስ ራሱን የቻለ ስትራቴጂ ነው እና ደግሞ ብዙ አይነት ኪ ሌቭሎች አሉት። ከነዛ መካከል ኦሲኤል ሌቭል፣ ኤ ሼፕ ወይም ደግሞ ክላሲክ ኤ ሌቭል፣ ቪ ሌቭል፣ ኤስቢአር፣ አርቢኤስ እና የ50% ኦፍ ሊኩዊዲቲ እነዚህ ነገሮች ነበሩ።
ከዛ በኋላ ኔክስቲንግ ምንድነው ብሬክአውት ነው። ስለ ብሬክአውት ደግሞ ስናወራ ምን ነበረ? ኤክስተርናል ብሬክአውት እና ኢንተርናል ብሬክአውትን አይተናል። ስለዚህ ኤክስተርናል ብሬክአውት ምንድነው? ሪጀክሽን ከመደረጉ በፊት የተፈጠረ ቪ ሼፕ፣ ያ ኤክስተርናል ብሬክአውት ነው። ኤክስተርናል ብሬክአውታችን ምን መሆን አለበት? ቦዲ ክሎዥር መሆን አለበት። ኢንተርናል ብሬክአውት ደግሞ የሚሆነው ምንድነው? ሪጀክት ካደረጉ በኋላ ብሬክ የሚያደርገው ሎ ኤክስተርናል ብሬክአውት ሳይሆን ኢንተርናል ብሬክአውት ተብሎ ይጠራል። ከኢንተርናል እና ኤክስተርናል ብሬክአውት የሚለያቸው ምንድነው? ኤክስተርናል ብሬክአውት ብዙ ጊዜ ሃይ ፕሮባቢሊቲ ነው። እሱ ሀፕን ካደረገ ኤክስኪዩት ለማድረግ አትፈሩ። ኢንተርናል ብሬክአውት ኦከር አድርጓል ማለት ደግሞ ምንድነው? ቤዚክሊ ማርኬቱ እዛ ፖይንት ላይ ሪያክት የማድረግ ቻንስ የለውም ሳይሆን ትጠቀሙታላችሁ። ግን ኢንተርናል ብሬክአውት ሀፕን ሲያደርግ በብዙ አይነት ነገሮች አላይን ልታደርጉት ይገባል ማለት ነው። ስለዚህ ስለ ብሬክአውት ስናወራ ዊክሊ ሪጀክት ካደረገ ዴሊ አይ ሚን እሱን ነገር እያየሁ ልንገራችሁ። ዊክሊ ሪጀክት ዊክሊ ታይም ፍሬም እና ዴሊ ታይም ፍሬም ብሬክአውት ካደረገ ቤዚክሊ ዋን ሀወር ነው ብሬክአውቶችን ብዙ ጊዜ የምታዩት። እነዛን ነገሮች ዲፕ ዳውን ማየት ያስፈልጋል ማለት ነው። እና ደግሞ ፎር ሀወር ሪጀክሽን ካለ 30 ሚኒት ወይም 50 ሚኒት ብሬክአውት ነው የምታዩት። ዋን ሀወር ሪጀክሽን ካለ 50 ሚኒት ወር 5 ሚኒት ብሬክአውት ነው የምታዩት ማለት ነው። ስለዚህ ዩ ኒድ ቱ ቢ ሴፍ። ስለ ምንድን ነበር ያየነው ላስት ዊክ ላይ? ስለ ስቶሪ ላይን ደግሞ አውርተናል። ስቶሪ ላይን ዩኖስ በደንብ ፍሮም ማርኬት ራን የሚያደርገው እንዴት ነው? ፍሮም ዋን ፍሬሽ ሌቭል ቱ አናዘር ፍሬሽ ሌቭል ነው። አንድ ፍሬሽ ሌቭል ላይ ሴትአፕ ካገኛችሁ ታርጌታችሁ ሊሆን የሚገባው አናዘር ፍሬሽ ሌቭል ላይ ነው። ፍሬሽ ሌቭል ደግሞ በሶስት ይከፈላል። ቢጊኒንግ ኦፍ ስቶሪ ላይን፣ ኮንቲኒዩሽን ስቶሪ ላይን እና ኢንዲንግ ኦፍ ስቶሪ ላይን ተብሎ። ቢጊኒንግ ኦፍ ስቶሪ ላይን ብዙ ጊዜ ሪጀክሽን እና ብሬክአውትን ኤክስፔክት የምታደርጉት። ኮንቲኒዩሽን ስቶሪ ላይን ሲሆን ሚድል ስቶሪ ላይን ነው፣ መሀል ላይ የምታገኟቸው ሾርት ተርም የሆኑ ሴታፖች ናቸው። ኢንዲንግ ኦፍ ስቶሪ ላይን ግን ቱማች ሪስኪ ነው። ከዛ ቀጥሎ በኒረስት ኪ ሌቭል ብትጠቀሙ ሞር አሪፍ ነው ማለት ነው። ስለዚህ ሎንግ ተርም የሆኑ ሴታፖችን የምትፈልጉ ከሆነ ዴሊ እና ዊክሊ ታይም ፍሬም ሪጀክሽኖችን ማየት አለባችሁ። ግን ሾርት ተርም የሆኑ ሴታፖች ብዙ ጊዜ ኦከር የሚያደርጉት 4 ሀወር 2 ሀወር እና 1 ሀወር ሌቭል ላይ ነው ማለት ነው። ዳስ ማይ ቪው። ዛሬ ያወራነውን ፔንት ደግሞ ስከልስላችሁ የኔ ኤፕላስ ሴታፕ ነው። የኔ ኤፕላስ ሴታፕ ብዙ ጊዜ 3 ነገሮችን ያካትታል። ፊቦናቺ አላይመንት፣ ታይም ፍሬም አላይመንት ኤንድ ኤክስ ፋክተር። ፊቦናቺ አላይመንት ማለት የምትጠቀሙ በሁለት አይነት ወይ ነው። እሱ ምንድነው? ኪሌቭል ማርክ ለማድረግ እና ኢንተሪ አላይን ለማድረግ። ብዙ ጊዜ ከሌሎች ኪሌቭሎች ነጥሎ እሱ ማርክ አድርጎ ስለሚያሳያችሁ። ታይም ፍሬም አላይመንት ደግሞ አንድ ኪሌቭል አንድ ኦሲኤል ሌቭል የነበረ ሌቭል ታይም ፍሬም ቀይራችሁ ስታዩት አናዘር ኪሌቭል ከሆነ ያ ሌቭል ፓወርፉል የመሆን ቻንሱ ሃይ ነው ማለት ነው። ስለዚህ ኤክስ ፋክተር የሚባል ፖይንት አለ። ኤክስ ፋክተር ደግሞ ምንድነው? ኢንትሪያችሁ ላይ ትሬንድ ላይን አላይን ሲያደርግ ነው ማለት ነው። ስለዚህ ኔክስቲንግ ምንድነው? ኢንተሪ ኮንፈርሜሽን። ኢንተሪ ኮንፈርሜሽኖችን አሳያችኋለሁ በደንብ። እነሱን ነገሮች በደንብ ዲፕ ዳውን ነው አሳያችሁ ማለት ነው። ስለዚህ ሆል ቲንግ ስለ ኢንትሪ ኮንፈርሜሽን ላሳያችሁ እና ስለ ኤምኤስኤንአር ዛሬ እንጨርሳለን ማለት ነው። ኢንትሪ ኮንፈርሜሽን ቤዚክሊ ለምሳሌ ማርኬቱን አናላይዝ ካደረጋችሁት በኋላ ዩ ሃቭ ኢንትሪ ኮንፈርሜሽን። ባይዘው የብዙ ሰዎች ኢንትሪ ኮንፈርሜሽን ይለያያል። የኔ ሞዴል ወይም ደግሞ ኤምኤስኤንአር የሚጠቀም ሰው ብዙ ጊዜ የሚጠቀመውን ሞዴል ነው ማሳያችሁ። ስለዚህ እናንተ ኤክስኪዩት ልታደርጉ ያሰባችሁት ፖይንት እቺ ፖይንት ነች፣ ወይም ደግሞ እቺ ኪ ሌቭል ብትሆን ማርኬቱ እንዴት ነው ኤክስፔክት የምታደርጉት? ለምሳሌ አንድ ፖይንት መጥቶ እዚህ ጋር አንድ ካንድል አለ። ሶሪ አነሰች በጣም። ለምሳሌ ዩ ሃቭ ዋን ካንድል። ስለ ኢንገልፊንግ ነው ማሳያችሁ። ስለዚህ ኢንትሪያችሁ ይሄ ነው። ማርኬቱን አናላይዝ አድርጋችሁ ኤክስተርናል ብሬክአውት ሁሉንም ነገር ሺፍት የሚባሉትን ነገሮች ሁሉ ጨርሳችሁ የምትጠብቁት ኢንተሪ ነው። ስለዚህ ኔክስት ካንድል መጥቶ ምን ያደርጋል? ላሳያችሁ። ቆይ ለሚሾው ይሄን ነገር ስለ ከኤረር ኔም ጋር ባለፈው አውርተናል ካልጠፋበት። እሺ ስለዚህ ዩ ሃቭ አ ዊክ። ስለዚህ ይሄ የኔ ሞዴል ነው። ባይዘው ይሄ እኔ የምጠቀመው አይነት ሞዴል ነው። ሶ ማርኬት ምንድነው የሚያደርገው? ኢንትሪ ፖይንታችሁ ላይ ኢንትሪያችሁን ከመንካቱ በፊት ከሱ በፊት የነበረውን ካንድል ሊኩዊዲቲ ቼክ ያደርገዋል። ያ ማለት ኢንገልፍ ያደርገዋል ማለት ነው። ዲስ ሞዴል ምን ተብሎ ይጠራል? በኤምኤስኤንአር ስትራቴጂ መሰረት ኢንገልፊንግ ተብሎ ይጠራል። ይሄ ፖይንት ፓወርፉል ነው እያላችሁ፣ ይሄ ፖይንት ኤክስኪዩት ለማድረግ ፓወርፉል ወይም ደግሞ ኢንትሪያችሁ ሪስፔክት ተደርጓል እያላችሁ ነው። ስለዚህ የቱ ጋር ነው እናንተ ኤክስኪዩት የምታደርጉት? የወጣው ካንድል ላይ ኤክስኪዩት ታደርጉና ስቶፕ ሎሳችሁን ኢንገልፍ ካደረገው ወይም ደግሞ ኢንትሪ ታፕ ካደረገው ሊኩዊዲቲ ቢሎ ታደርጉና ታርጌታችሁን ቱ አፕሳይድ ታደርጉትና ማርኬት እንዴት ራን ያደርጋል? እዚህ ፖይንት ላይ ቱ አፕሳይድ ይወጣል ማለት ነው።
ባይዘው ይሄን ነገር ብዙ አይጠቀሙም። እኔ ቤዚክሊ ስለምጠቀሙ ያለ ኮንፈርሜሽን አንድን ትሬድ ኤክስኪዩት ስለማላደርግ ነው ማለት ነው። እዚህ ላይ ጥያቄ፣ ሀሳብ፣ ኤኒ ነገር ካለ የሚሾይ አይ ቲንክ ትሬድ እኮ ኤክስኪዩት አድርጌያለሁ። እሱን እስቲ ብሬክ ኢቭን ላድርጋችሁ። ኦኬ አሪፍ አሪፍ ራን እያደረገልኝ ነው። ብሬክ ኢቭን ማድረገው ከየትኛው ፖይንት ነው? ሶ ሀሳብ ካላችሁ ንገሩኝና እንወያይበት። ኤኒ ሀሳብ፣ ጥያቄና ሀሳብ ስለ ኤምኤስኤንአር በጋር የለም እስካሁን። ኦኬ ኢረር ነው የምሳ ስለ ኤምኤስኤንአር ቤዚክሊ ሀሳብ ካለ ንገረኝ። ከሌለ ግን ምን እናደርጋለን? ትሬድ ሪካፕ አደርጋለሁ። አንድ እንትን ነገር ሲመለከት ለምሳሌ ሀይር ቴንሽን ላይ የኪሊቭድ መጡ ሪጀክት ሲያደርግ ሳል ሌላውን ሲጠቅምት ለምሳሌ ፎር አወር ላይ ከሆነ